እርጉዝ እንደሆንኩ ነገሩ እርጉዝ እንደሆንኩ ነገሩኝ ማለት። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦቻችን በሀገር ውጭም በውስጥም ያላችሁ የኛ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልን። ትናንትና አይታችኋላ ማሂ እንዴት እንዳደረገችኝ አኩርፌ ነበር። ማሂ ደውላ ካሜራ ይዘሽ ጠብቂኝ ምናምን ብላ የሆነ የተረጋጋ ድምፅ አይመስለኝም እንደተፈጠረ አላውቅም። የሆነ የምነግርሽ አለኝ ብቻ ግን ካሜራ ይዘሽ ጠብቂኝ ነው ያለችኝ። ለምን እንደሆነ አላውቅም። ሱቅ አካባቢ ደርሻለሁ ነው ያለችኝ እና ዝም ብዬ በሩጫ ምናምን ነው እና ካሜራውን ራሱ አስተካክዬ እየጠበቅኳት ምንም ባልጠበቅኩት ሰዓት ነው ድንገት ደውላ ካሜራ ይዘሽ ጠብቂኝ እየመጣሁ ነው ምናምን አለች። ምን አዲስ ነገር ተፈጥሮ ይሁን ግን ድምጿ ብዙም የተረጋጋ አይደለም። ለምን እንደሆነ ትንሽ ከደወለች ሊቆይች እስካሁን ትደርሳለች። እስኪ እንጠብቃት። እኔ የሆነ ነገር ጠብቃችሁ የሆነ መጠበቅ ያጓጓላ። የምር እየጓጓ ነው። ምን እንደሆነ አላውቅም። የምትነግረኝ ነገር መቼም እሷ ከተንኮል ብዙ ስለማትርቅ ትላለች። ብዙ ጊዜ ለተንኮል ቀላል ስላልሆነች ይግቡ ይግቡ እያሟት ነበር። መታለች። ግቢ ውዴ፣ ማሂ ግቢ። አስገቢ ብላ ነው መሰለኝ። ልሂድና ላምጣት ወይስ ማሂ ግቢ። መጀመሪያ እዚህ ጋር ነው ሰላም የምልሽ። ግን ምንድን ነው ተረጋግጠሽ አልነበረም? ከስልክ ያለ እንትን ያልሽ አስደነገጥሽ። እስከማይሽ ቸኩዬ ነበር። እንዴት ነሽ? ደህና ነሽ? ደህና ነሽ? አለሁልሽ። አለሽ? ደህና ነኝ። ቤተሰቦች ሰላም ይበል። ትንሽ ጋር ላድርግልሽ እና አይከፋሽማ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። በሀገር ውስጥም በሀገር ውጭ ያላችሁ እህት ወንድሞቼ፣ በስደት ዓለም ያላችሁ በያላችሁበት ዳርቻ ሰላማችሁ ይብዛልኝ። እኛ ጋር እግዚአብሔር ይመስገን ሰላም ነው አለን። መረበሻው ረባሽ ልጅ በመሀል ኮሬ ለማቋረጥ ፈልጌ ነው። ደህና ነሽ? ግን ደህና ነኝ እግዚአብሔር ይመስገን። አይ የምር ካሜራ ይዘሽ ጠብቂ ምናምን ስትይ ግራ ገባኝ። ለምንድን ነው ሰፈር እስከ ዛሬ ይዘሽ ነበር የምትጠሪኝ፣ ዛሬ ደግሞ ይዘሽ ጠብቂ ነው? የባለፈችዋን የረሳኋት መስሎሽ ልታረሳሽ ብቻ አይደለም? እኔ በዚህ ሰዓት ብዙ ሀሳቦች እየተጋጩብኝ ነው እና ይቅርታ ብዬ ከሻታለሁ። ቤተሰብ ቀመሞች የምሬን ነው። መግቢያ ላይ እንዲያወራ ነው ቤተሰብ ተቀብያታል። ይቅርታ ባልጓጓችሁ ምን እንዴት እንደጓጓኝ ለመስማት ማለት ነው። ደግሞ አንዳንድ ሰው ማሂና አንዳንድ ሰዎች ማለት ነው አንዳንድ ሰዎች እሷን ጨምሮ የሆነ ነገር ከውስጣቸው በሰርጀሪ የሚያወጡት አይመስልም። የሚናገሩትን ነገር የሚጨንቃቸው ነገር ቃላት ለማውጣት ምንድን ነው የፈለጉት? ማንቀጠል አልተሳሳኩማ ቤተሰብ። እኔማ የሆነ ነገር ልነግርሽ ነበር። ያው ካሜራ ይዘሽ ጠብቂኝ ያልኩሽ አንድም ያው እንዲያውቅ የምፈልገውም ሰው ስላለ ነው። ያው በእኔ በኩል ነገር ልነግርሽ ፈለግኩኝ። እኔም ሰሞኑን ያወኩት ግን ደግሞ ልነግርሽ እያልኩኝ በጣም ይጨንቃል። በጣም ነው የሚያስፈራው። ምን ብዬ እንደምነግርሽ አላውቅም። ምክንያቱም እኔም ድንገት ነው እንደዚህ አይነት ነገሮችን እንደሱ ማለት በሞቴ ማለት ነው። ሁሌ የሚያናድር ነገር ከምትነግሩ እስኪ እኔ ቤተሰብ ልትክሳይ ነው ብዬ ሰርፕራይዝ የትናንት ነው አንድ መዘብዘፊያ ውሃ ይፍረደኝ። እስኪ መቼ ነው ምንድን ነው ወይ ነገርኝ እና ይወጣልኝ። ሁሌ የምትነግረኝ እንትን ነገር ነው የሚያስጨንቅ ነገር ምንድን ነው? እስኪ ደግሞ ዛሬ ምን ተፈጥሮ? ሰሞኑን ያወኩት ቢያው ውስጤ መቀበል ስላልቻለ ነው። በቃ መቀበል አልቻልኩትም። ምክንያቱም ይሆናል ብዬ ያላሰብኩት ነገር ነበረ የሆነው እና ከዛም አንጻር ነው ቆይ እስኪ ብዬ ከራሴ ጋር አውጥቼ አውርጄ ህይወት ውስጥ የተፈጠረውን ነገር እና ያው ይጨንቃል። ግን ደስ ብሎኛል፣ በአንድ ጎን ደስ ብሎኛል። ነገር ግን በአንድ ጎን ደግሞ ያው ትፈሪያለሽም። አንደኛ ደግሞ መሆን ያሌለበት ነገር ነው የሆነው። ግን ደግሞ አንዴ ከሆነ ሆነ ነው። ምለው ሁሉ እየጠፋ ነው። ምን እንደምል ቤተሰብ በጣም ጨንቆኛል። ምክንያቱም ይሄንን ቪዲዮ ፋሚሊዎችን ያዩታል። ያም አንድም የጨነቀኝ እና እኔና
ያው ህይወት እንደነበረኝ ታውቂያለሽ። ያው በዛ መሀል ላይ የተፈጠረውን ነገር ሁላችሁም ታውቃላችሁ። ግን እኔ አሁን በዚህ ሰዓት የሚያስጨንቀኝ ያለፈው ህይወቴ ሳይሆን ካለፈው ህይወቴ እኔ ጋር ያረፈው አሻራ ነው እኔን እያስጨነቀኝ ያለው። ስለዛ ነገር በስስ ጠንካራ ሆነሽ የራስሽን ወደፊት ፕላን እያቀድሽ ብዙ ነገር እያደረግሽ ህይወትሽ ላይ አንዳንድ ለውጦች እያየሽ ብዙ ነገር እያስተካከልሽ እያለሽ ያልሽን መሰለሽ አመመኝና አፈቀኝ ማይኒ ገሪ እነግርሻለሁ። ለአንቺ መንገር አስጨንቆኝ እኮ አይደለም። ለአንቺ እኮ በካሜራ ጀርባ ልነግርሽ ይችል ነበር፣ ግን እዚህ ጋር እንዲያውቀው ወይ ደግሞ እንዲያየው የምፈልገው ሰው አለ። እየጨነቀኝም ደግሞ ፋሚሊዎች ያዩታል። ያ ነው እኔ እየጨነቀኝ ያለው እንጂ ለአንቺ መንገሩ አይደለም። ለምን ያስኩ ያዥና ጠብቂ ያልኩሽ እኮ ተናገራ። ምንድን ነው ችግር አለው? ነገር ይበቃ ነው ከኔ መደረግ ይችላል ነገር አለ። ራሴን ጠረጠርኩኝና ትንሽ በላይ ላይ ያሉን አዳዲስ ነገሮችን ማየት ሲጀምር ሄጄ ተመርምሬ ነበረ እና እርጉዝ እንደሆንኩ ነገሩኝ። ማለት ታውቂያለሽ ህይወት እንደነበረኝ። እርጉዝ ልጅ ነው? አይ ልጅ ነው ማለት እኔም ደንግጫለሁ። ያምሻል። አንቺ ምን ጤነኛ ነሽ? ማይ በዚህ ሰዓት እኔ እንደዚህ ልቤን አንጠልጥለሽ እንዳይነቀል ሊቀለደ ቀልድ ምን ማለት ነው? ከመቼ ጀምሮ ነው አንቺ ጋር እንደዚህ አይነት እርግዝና ነው? በነፋስ ነው ትሄድሽ ማለት ነው? በነፋስ አለች ወገን አይደለም ህይወት አለሽ ማለት ያለሽ። እኔና እሱ ያሳለፍነውን ላይፍ ታውቂያለሽ። ከመጣው በኋላ መጣ ማለት እኮ የሆነ የማይሆን ቃል እንዲጠቀም አትጋብዥኝ። ይኸውልሽ እኔና እሱ መሀል ላይ 8 ዓመት ህይወት ነው። እኔ ስመጣ ባለን ግንኙነት እኔ እርግጠኛ ነኝ፣ እሱም እርግጠኛ ነው ባለን ህይወት። ግን ደግሞ አንዳንድ ነገር ህይወታችን ላይ ምን አይነት ነገር ሀፕን እንደሚያደርግ አይታወቅም። ይፈጠራል ብለን ያላሰብነው ነገር ድንገት ተፈጥሮ ሁሉም ነገር ተበላሽ። ግን እኔ ደግሞ በሰዓቱ ያለንን ነገር ስለምናውቅ ያው አሪፍ ከመጣሁ በኋላ ከሱ ጋር ብዙ ጊዜያቶችን አሳልፌያለሁ። እሱ እያሽታሽን አትሞክሪ። ምክንያቱም ከቤት ምጽአት ተፈቅዶልሽ እንደምትወጪ ለአዳር ወጥተሽ እንደማታውቂ እንዴ። ሲቀጥል ደግሞ እንደዚህ አይነት ነገር እንዴ ማለት ሚስጥራችንን ነው ካሜራ ፊት እንዳወራው ሚዲያ ላይ እንዳወራው እንደዚህ አይነት ነገር ሲባል ከትዳር በፊት ምንም አይነት ነገር እንደዚህ እንትን እንደማትይ ነው የማውቀው እኮ አይደለም። እንደዚህ አይነት ነገር ሲወራ ራሱ እንዴት ነው የምትናደጂው በሰው ላይ ምናምን? ከትዳር በፊት ለምን ተብሎ ምናምን አይደለ የፈለገ ፍቅረኛ ይሆን ምናምን ነገር። አዎ ግን ያው እንደዛ ነበር ስትይኝ ነበር። አሁን ማለት ቦታው ላይ ስትሆኝና ከጥግ ሆነሽ ስትሆኛ አንድ አይደለም። እዚህ ጋር ነው የማፈቅረው ሰው ነው፣ የረጅም ጊዜ ህልሜ ነው፣ ህይወት ነው። በቃ ሰውነሽ ትሳሳቻለሽ። ናፍቆት አለ። ረጅም ጊዜ ቆይተን የተገናኘ ነው። በቃ ፍቅረኛሞች ሲገናኙ የሚፈጠር ነገር ነው የሚፈጠረው ነው ወይስ ሌላው እንዳወራ? እንደዚህ አይነት ነገር እኮ እንደማይኖር ነበር ስትነግሪኝ ነበር። እንደረዳም ይኖር እንደማይችል ምን ብዬ ታዲያ? የአንድ ቀን ስህተት ነው። ሁሉም ነገር እኮ አይነገርም። ለጓደኛ ስትነግሩ ያ ሰው ማወቅ ያለበትን ነው የምታውቁት። አንዳንዴ በራሳችሁ የምትይዙት ነገር አለ። አንቺ ባለን እንትን አውቃለሁ። ይሄንን ግን እኮ አንድ ሰው ማወቅ ያለበትን ማወቅ ካለበት ነው የምታሳውቁት። አሁን ለምሳሌ ለጓደኛ የምታወሩት ሚስጥር አለ፣ የማታወሩትም ነገር እንኳን ለጓደኛ እህት ይቅር ለእናታችሁ እንኳን የማታወሩት ነገር አለ። ህይወታችሁ በራሳችሁ ይዛችሁ የምታስቀምጧል ፋይል የሚሆን ነገር ይኖራል። ሁሉም ነገር አይነገርም። በእርግጥ ከሷ መደበቅ ምን ብዬ ነው የሚነገረው? እንደዚህ ከሱ ጋር የምርሽ ነው? አዎ ሆነ እና ያው ይፈጠራል ብዬ አስቤ አይደለም። እንደዚህ አይነት ነገር ሁሉም ሴቶች ላይ የሚያጋጥም ነገር ነው። ምንም እኔ የማፍርበት ነገር የለም። ምክንያቱም
እኔ ህይወት ላይ ብቻ አይደለም እንደዚህ ዝም ብሎ ከማንኛውም ሰው የተፈጠረ ነገር አይደለም። ህይወት ነበረኝ፣ ያ ነገር አልሆነም። እኔ ጋር ደግሞ ከዛ ህይወቴ ጋር እኔ ጋር ደግሞ የተፈጠረ ነገር አለ። ተፈጠረ አንዴ ምንም ማድረግ አይቻልም። ያው እኔ ደግሞ በዚህ ሰዓት በዚህ መታሰር አልፈልግም። ማለቴ እንዴት ነው ያ ህይወት አለፈ እኮ በቃ እማትኖሪውና እማትደግሚው ነው ያለፈ ታሪክ ነው። አሁን አረግሽ ማለት እግዚአብሔር ልጅ ሰጠሽ፣ እግዚአብሔር ይመስገን አለቀ። ይሄ ደግሞ እግዚአብሔር ልጅ ደግሞ እግዚአብሔር ጸጋ ነው፣ ስጦታ ነው ይባላል። ወልድን ባናየውም እና ሐኪም ቤት አብረሽኝ እንድትሄጂ ይፈልጋሉ። ክትባትንስ አይ ወሬ ነው። ዛሬ ነው የምንሄደው፣ ዛሬ ነው የምንሄደው ለክትባት ነው አይደለም። ቃሉን መጠቀም በጣም ነው የሚያስፈልገው። መመርመር ካለብሽ ቼክ መደረግ ምናምን ጤንነትሽን ለማረጋገጥ እንሂድሽ። ጤንነቴን ደህና ነኝ፣ ተረጋግጧል። ሄጃለሁ፣ ሐኪም ቤት ሄጃለሁ። እንደ ማርገዜን ያወቅኩ በምንድን ነው ላቅ የምችለው ታዲያ? ማስወረድ እፈልጋለሁ። ምን ማድረግ እችላለሁ ታዲያ? ምንድን ነው ያልሽኝ? እስኪ ድገሚ። ማቋረጥ እፈልጋለሁ ጽንሱን እኮ ነው እያልሻለሽ። አንቺ ስነ ስርዓት ምርሽ እና ታዲያ እንትን እያለሽ ነው መስመር እያለሽ ቤተሰብ ሲንግል ማሚ እንደሆነ እየፈለገችኝ ነው የምትናገሩን ነገር እያወቅሽ ደግሞ ደግሞ ባትሽ ማልከሰት ስታታፍም እንደምን ማለት ነው? ማን ቤተሰብ ፋሚሊ አለ? ግን ችግር የለውም እሱ ዘግቼ ውስጥ ናቸው ያው እና ታዲያ እኔ ብቻዬን ህይወቴ እንደምንድን ነው በዚህ ማስረው? ምክንያቱም በቃ ያምሻል እንደማይ ብትሞችስ እንሞታለን ስንት ፈጣሪ መካድ እኮ ነው። ምን ማለት ነው? 2 ወር ያልሞላ ነገር ነው እኮ ለምን አንድ ቀን አይሆንም? ያማታል እንዴ ልጅቷ? ያንናል አማከር ያለውን ነገር ሁሉ አማከር ያለው አንቺ እስከ ተጨማሪ ስነ ስርዓትሽን ያዢ። ቦታው ላይ ስትሆኚ እንደዚህ አትይኝም። በራስሽ ጫማና በሰው ጫማ ስታይ አንድ አይደለም። ማሂ ስነ ስርዓት ማሂ ምንድነው የምታወራው? ስለቋት እኮ የሚሄድሽኛለሽ። እሺ ምን ማድረግ አለብኝ? ምንድነው የምታወራው? አንቺ ጤነኛ ነሽ እንደቆስት እና እሺ ታዲያ ምን መሆን አለብኝ? በዚህ ነገር ታውቂያለሽ፣ ያሳለፍኩትን ነገር ብዙ ነገሮችን ያሳለፍኩት እና ማሂ ስለቋት እኮ ነው እያልሽኛለሽ። እና ህይወቴ በዚህ መበላሸት አለበት? ስንቴ ነው ህይወቴን ማበላሸው? ምን ማለት ነው? ለምንድን ነው ብትሞች ስንት ነገር አለ እኮ ሲቋረጥ። ማሂ ምንድን ነው እያልሽኛለሽ? ላቋርጥ እኮ ነው የምትይኝ። እና እሺ ምን ላድርግ? በዚህ ነገር ነው ህይወቴ መበላሸት አለበት እንዴ? ለምንድን ነው የሚበላሸው? በቃ ምንድን ነው ያለኝ አማራጭ ይሄ ነው በቃ። ማሂ በጣም እየተጨማለቅሽ ነው፣ አበዛሽው። እሺ ስነ ስርዓት ይኑርሽ። የምር የሆነ ነገር እንዳደረግ አትጋቢ። ወይ አንቺ የኔ ቦታ ላይ ብትሆኚ ነው የሚገባሽ። ጤነኛ ሳይምሮሽ ያስባል። ግን በእናትሽ ይሁን አሁን አንቺ በዚህ ሰዓት ነው ማለት ያለብሽ የሚያጽናናኝን ቃላቶች ነው። በቃ አንቺም አትረጅኝም፣ ትረጅኛለሽ ብዬ ያሰብኩት አንቺ ነው። ታውቂያለሽ ከመጀመሪያው እንዳላገገምኩኝ። በዚህ ደግሞ ህይወቴ የወደፊት ህይወቴ ደግሞ ቀጣይ ህይወቴ እንዲበላሽ አልፈልግም። 2 ወር ያልሞላ ነገርም ስለሆነ ሐኪሞችን አማክር ያለው ያው ጥሩ ለወደፊት ጥሩ እንዳልሆነ ግን ደግሞ ያው ማስወረድ እንደሚቻል ነግሮኛል። ምንም ማለት ነው ተናገሩ ነገር ይኸው ስነ ስርዓት መስመር ያለብሽ ነው ማሂ። ምንም ማድረግ ያለብሽ እንዴ ማቋረጥ እኮ ስንት አይነት የጤና ችግር አለው። ስንት የመጀመሪያው ሌላው ሁሉም እንደ የጤና ምናምን ይባል ከፈጣሪሽ መካሪ ማለት ነው። እንዴት እግዚአብሔር የሰራው ነገር ሰው እንትን ሊለው ይችላል። በቃ ተፈጠረ። ሁሉም ሴቶች ጋር የሚፈጠር ነገር ነው። እኔ ጋር በእናትሽ በቃ ተይኝ፣ አታስጨምጪኝ በእናትሽ። ምንም የሚረዳኝ ሰው የለም። በእናትሽ ልቀቂኝ በቃ። እሺ በቃ እናወራበታለን እኮ ላንቺ ብዬ ነውማ በእናትሽ። በቃ ቤተሰብ ቆይ ካሜራው ዳቆረ